በልተሽ ታውቂያለሽ? እኔት ታዲያ ያለ ምግብ ምን ያለው አረ በፍቅር ብቻ ነው። አሁን እኮ ፍቅር ነው ሸክላ የማይገባበት ጀሶ የማይቀላቀልበት ፍቅር እኮ ፍቅር። ሌላ ምን አለ? ሙዝ አይቀላቅሉበት። በፍቅር ነው የምኖረው። ሆስፒታል ውስጥ እንዳንተ የሚስቅ ሰው አጋጥሞኝ አያውቅም። ሳቂ ያምራል አይባል እንደዚህ ወይ ሰው ምን አለበት ውስጡ ምናምን አይባል። ድግ ቅርት ብል በዚህ ሳቄ ነው ግን ዓለምን የዞርኩት። እውነት አፍሪካ ትሙት አፍሪካዊ ናት ስም ጥበብ ልቧን ከፍታ የተቀበለችው ነጻነት ወደዚህ ዓለም የመጣበትን ነገር ሁሉ በሙላት ፈጽሞ ሄዷል። እንዳም ሆኖ አካሄዱ ያለ ጊዜ ነው። ሰውን ሁሉ በሐዘን የጣለው ያለ ጊዜ መሄዱ ብቻ ግን አይመስልም። ለእያንዳንዱ ሰው ቅርብ የነበረ በቴሌቪዥንም ሆነ በመድረክ ላይ የሚያውቁት እንደ ቤተሰብ አባላቸው የቆጠሩት ሚሊዮናት በሞቱ ሐዘን ብቻ ሳይሆን ብስጭትም ተሰምቷቸዋል። ከቤተሰብ አባላቸው አንዱ እንደጎደለ ሁሉ በቅርብ የሚያውቁትን አንድ ውድ ሰው እንዳጡ ሁሉ እዝንም ብስጭትም ያሉ ብዙዎች ናቸው። ነፂ ለምን ሞተ፣ ሳቃችን ለምን ሞተ፣ ሰዋችን ለምን ሞተ የሚሉ ሐዘንተኞች የዕድሜ ልዩነት የላቸውም። የጾታም እንዲሁ ብሔርና ሃይማኖትንም መስፈርት አላደረጉም። ከዚህ ሁሉ የጋራ ሐዘን ጀርባ አንድ እውነት አለ። እሱም ሰውነት ነው። ነጻነት ሰውነትን ኖሯል። በጋራ አስቆ በጋራ አስተምሮ ብቻውን ሄዷል። ስለ ነጻነት ሲነገር ሳቅ ያከታተለባቸው ቁም ነገር ያስቀመጠባቸው ኤፍቢአዮቹ ብቻ አይዘከሩም። ስለ እሱ ሲነሳ ቾምቤም ሆነ ሚስተር ኤክስና የአንቺው ሌባ ብቻቸውን አይነሱም። ነጻነት ፍሬሽማን ብቻውን አይወክለውም። ስለ ነጻነት ሲወሳ የሚነገረው ሰውነት ነው፣ የሚዘከረው ሰብአዊነትም ነው። የነጻነት ዓለም ሳቅ ብቻ አልነበረም የሚያስብለውም ይኸው ነው። በዚህ ጨፍጋጋ ዘመን ሳቅን ፈጥሮ ከህፃኑ ጋር እንደ ህፃን ከአዋቂዎቹም ጋር እንዲሁ ከታዋቂም ጋር እንደ ታዋቂ ሲነጋገር ነጻነት በነጻነት ነበር። ስሙን የሚመስለው ነጻነት ለዛ ነበረው፣ እውቀት ነበረው። ነጻነቱ ወርቅ ነህ፣ ወርቅ ችሎታ ነበረው፣ ክህሎትም ነበረው። ሙያውን ለማሳደግ ደጋግሞ ድግሪ ጭኗል። ሙያውን ለማስከበር አንደበቱንና ውሎውን ከጥፋት መድረክ አርቋል። ይህንን ሁሉ ሲያደርግ የኖረውም ለሰው ነው። የነጻነት ዓለም ሰው ነበር። እሱ የሚል ነበር ሰው እወዳለሁ። እኔ በጣም ማከብረው የሰው ልጅ ነው። በጣም ወዶ የሰው ልጅ ነው እና ለእኔ ልዩ ነገር ሰው ነው። ሰው ሲደሰት በጣም ደስ ይለኛል። በሩቁም በቅርቡም ያሉ ሁሉ ነፂ የሚሉት ነጻነት ሰውን የሚረዳና የሚረዳ ነው የሚለውን ከሌለውም ላይ አውጥቶ የሚሰጥ ነው የሚለውን የቅርብ ሰዎቹን ምስክርነት እንትወው። በዚህ ሁሉም ሙያ ለመግደያነት እንዲያገለግል በተጠራበት በዚህ ባለሙያ ሁሉ አንደበቱ እልቂት በጠራበት ዘመን ዝም የሚልም ሰው ብርቅ ሆኗል። የኪነ ጥበብ ሰዎች ሙያቸውንና ማንነታቸውን የገዢዎች ገረድ ባደረጉበት ዘመን ከተከፈላቸው በላይ ጮኸው እልቂት በሚያውጁበት ወቅት የነጻነት ውሎ ከገዳዮች ዘንድ አልነበረም። ሰው እወዳለሁ የሚለው ነጻነት ሙያውን ውድ ለሆነው የሰው ልጅ መሞቻ አልተገለገለበትም። በእርግጥም ነፂ ሙያውን ላልባሌ ነገር ባለመዋል ትውልዱን ተባብሮታል። በዚህም የእሱን ማስታወቂያዎች ሸምድደው የሚናገሩ ኮልታፋ ሕፃናት፣ የእሱን ቀልዶች ቀልደው የሚስቁ ወጣቶች፣ በሱ የሚዝናኑ ታላላቆች አፍርቶ አገር አክብሮት አገር አዝኖለት ሄዷል። የዘመናችን ገዢዎች አገር ለማፍረስ የሚጠቅማቸውን መዶሻ ሁሉ ሰብስበው ነበር። ያ የመገዳደያ ፌርማታ ወራጅም አልነበረውምና ማንንም ለመጫን ክፍት ነበር። ነጻነት ግን አልተሳፈረበትም። ዝም ማለት ያልቻለ ከያኒም ሁሉ ዋሽንት ነፊም ትንፋሹን ማሲንቆ መችም ያለውን ይዞ ዘፋኝም ማይክራፎን መዞ በየቦታው ለመገዳደል ሲጠራራ ነጻነት በዚህ ጎምዛዛ ዘመን ሳቅ ይፈጥር ነበር። እሱ ይህንን ባይናገር ኖሮ ጥሩ ነበር የማይባል እዚህ ቦታ ባናየው የማይባልም ነበር። ከአስከሬን ላይ ሳይቀር ፖለቲካ ለመልቀም የሚጣደፈው ብልጽግና ግን ነጻነት ወርቅነህ በህዝብ ልብ ውስጥ እንደ ወርቅ እንደሚታይ ከገባው በኋላ የኔም ነበር ብሎ በጠቅላይ ሚኒስትሩ በኩል ብቅ ብሏል። አብይ አህመድ በፌስቡክ ገጻቸው ላይ ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል በማለት እየመረጡ በሚያለቅሱበት ፌስቡካቸው ጽፈዋል። ሰውን መግደል ስራው የሆነ መሪ በሰው ሞት የሚያዝነው ከመቼ ወዲህ ነው የሚለውን ነገር እንትወውና አንድ ጥያቄ እናንሳ። ነጻነት ወርቅነህ በህይወት ዘመኑ
ዘመኑ የተቀበለው የ2016 አዲስ ዓመትን ብቻ ነው እንዴ? ለምንስ ያንን ቀን ብቻ መጥቀስ አስፈለጋቸው? በህዝብ የተጠሉት ብልጽግናዎች ነጻነት ወርቅነህ ከእኛም ጋር ነበር ብለው ከሚወደው ህዝብ ፍቅር ለመሻማት ነው። ግዴላችሁም የእናንተ ሰዎች እነ ደበበ እሸቱ፣ እነ አብራር አብዶ፣ እነ መስፍን በቀለ፣ እነ ሚካኤል በላይነህ፣ እነ ነዋይ ደበበ፣ እነ ችሮታው ከልካይ ናቸው። ነጻነት ወርቅነህ የኢትዮጵያውያን ሁሉ ውድ ልጅ ነው፣ ከእናንተ ጋር አታነካኩት የሚላቸው የለም። ጠቅላይ ሚኒስትር አብይ በየትኛውም ዘርፍ ለኢትዮጵያ ውለታ የዋለ ሁሉ የእሳቸውን አቅመ ቢስነት አሊያም ገዳይነት እስከተቃወመ ድረስ በበጎ ስሙ እንዳይነሳ አበክረው የሚሰሩ ሰው ለመሆናቸው የሙዚቃ ባለሙያው ኤልያስ መልካ ምስክር ነው። ኤልያስ የአብይ አህመድን አገዛዝ ዱርዬዎች የማይፈሩት መንግስት ነው ካለ ከጥቂት ወራት በኋላ ሲሞት የአዲስ አበባ ከተማ መስተዳድር ለሙዚቀኛው መታሰቢያ እንዳያቆም ከልክለዋል። በፌስቡካቸው ላይ ሀዘናቸውን የገለጹትን ባለስልጣኖችም እንዴት እኔን ዱርዬ እያለ የተሳደበን ሰው ሲሞት አዘንን ብላችሁ ትለጥፋላችሁ እያሉ ተቆጥተዋል። በወቅቱ የአዲስ አበባ ከተማ መስተዳድር ለኤልያስ መታወሻ አቆማለሁ ብሎ ቃል የገባውን እንዳይፈጽምም አድርገዋል። በቀብሩ ላይ የተገኙት ባለስልጣኖቻቸውንም ዱርዬ ያለኝ ሰውዬ ሲሞት ለምን ለቅሶ ሄዳችሁ እያሉ ሲቆጡ እንደነበር ተሰምቷል። ዛሬ ከነጻነት ሞት ላይ ከነጻነት አስከሬን ላይ ፖለቲካ ለመቃረም በተሰማሩበት ፌስቡካቸውም ላይ ስለ ኤልያስ መልካ አንዳች ነገር አልጻፉበትም ነበር። የኤልያስን ትችትና በወቅቱ የአዲስ አበባ ከተማ መስተዳድር ቃል ገብቶት የነበረውን አብይ አህመድ ያስቆሙትን ቃል እናስታውስ። ይህ ነገር በጣም ያሳስባል። በጣም በየቦታው ሰው መፈናቀሉ ምናምንና ሌላው ይህ ነገር በጣም መጀመሪያም ራሱ የእኛ መንግስት ሲመጣ ሆኖ ነው የመጣው። መታሰር ሰው መቅጣትን በሙሉ እንደ ወንጀል ቆጥሮ እየኮነነ መጣ እና እዚያን ሰው ሁሉ መረድ ለቀቀው ማለት ነው። በኋላ ዱርዬ የማይፈራው መንግስት ገገባ ልጆች የማይፈሩት መንግስት መስርተ ይህ ሳይሆን ምንም ነገር ሊፈጽም የሚችል ሀገር ነው ማለት እና ይህ በጣም በጣም የሚያሰባሳት ነው። እንጸልያለን። መንግስት ግን ዱርዬ የማይፈራው መንግስት፣ ባለጌዎች የማይፈሩት መንግስት ነው ያለው አሁን ማለት ነው እና ይሄ እኔ በጣም የምቃወመው አይነት ጽናል። እኛ ከተማ አስተዳደራችን የተነጋገርን ነበር ከሙያ ጓደኞቹ ጋር ሆነን ለሱ የሚመጥን ማስታወሻ ማድረግ አለብን ብለን ወሰንን። ይሄ ምናልባት በኖረበት አካባቢ ያለውን መንገድ መሰየም ሊሆን ይችላል። ምናልባት በኖረበት አካባቢ የሚሰሩ ቤቶችን የሰራናቸውን ኮንዶሚኒየም ቤቶች ብሎኮቹን በሱ መሰየም ሊሆን ይችላል። ይችን ተተቸው ብለው ነው እንግዲህ የኢትዮጵያ ዘመናዊ ሙዚቃ አባት የሚባልለትን ኤልያስ መልካን አንዳች መታሰቢያ እንዳታቆሙ በማለት የአዲስ አበባ ከተማ መስተዳደር ቃል የገባውን ሁሉ ያስጣሉት። ለአስከሬን ሽኝት ሊሄዱ የነበሩ ባለስልጣናትንም ያስቀሩት። ለቅሶ ላይ ተደብቀው የተገኙ ሹሞቻቸውን ጭምር የተቆጡት። በፌስቡክ ላይ ሀዘናቸውን የገለጹ ባለስልጣናትን የገሰጹት። ስለ ኤልያስ ህልፈት አንዲት ቃል በፌስቡካቸውም ያልጻፉት በዚህች በኤልያስ ትችት ምክንያት ነበር። ህዝብ ምርር ብሎ ያዘነለትን ነጻነትን ግን ከአስከሬኑ ላይ ለመሻማት መስከረም 2016ን ከእሳቸው ጋር እንዳሳለፈና የአገዛዛቸው ቤተኛ እንደነበር ለማሳየት ጥረዋል። እንዲያም ሆኖ ነጻነት እንዳሉት አልነበረም። ሙያን ለሰው ማገልገያ የተጠቀመ፣ ዝናን ለሰው ማክበሪያ ያዋለ፣ ለትውልድ የሚቀር ሳቅ ትቶ የሄደ ነጻነት የአገር ሰው የአገር ሀብት ነበር። በእርግጥም ነጻነት ከአጽናፍ እስከ አጽናፍ የሚወዱትን የሚያከብሩትንና የሚያዝኑለትን ሰዎች የፈጠረ፣ እኔን የኔ ልጅ ብለው አያሌ እናቶች የሚያዝኑለት፣ ወይኔ ወንድሜን ብለው የሚያነቡለት ሚሊዮኖችን አፍርቷል። ከአስከሬን ፖለቲካ መልቀም የሚፈልጉት ብልጽግናዎች የራሳቸውን ሰው አምና ደበበ እሸቱን ቀብረዋል። ህዝብ በቀብሩ ላይ ሳይገኝ እነ ታዬ አጽቀሥላሴ፣ እነ አዳነች አበቤ፣ እነ ለገሰ ቱሉ፣ እነ ዳንኤል ክብረት፣ እነ ነብዩ ባዬ፣ እነ ሰላማዊት ካሳ፣ እነ ከበደ ደቅሲሳ ደበበን ሲቀብሩ፣ ዘንድሮ ግን ነጻነትን ህዝብ ማቅ ለብሶ ሲሸኘው ታይቷል። ከአንድ ጸረ ሰው አገዛዝ ጋር መተሻሸት አሸኛኘትን እንደ ደበበ ያደርጋል። ሙያን ለህዝብና ለማህበረሰብ ግንባታ ብቻ መዋል ደግሞ እንደ ነጻነት ያስከብራል። ነጻነትና ደበበ ሁለቱም የተሰማሩበት ሙያ አንድ አይነት ነበር። እንደውም ደበበ የነጻነትን እድሜ እጥፍ ኖሮ ከነጻነት እድሜ በላይ በሙያው ውስጥ ኖሯል። ይሁን እንጂ አሟሟታቸው ለየቅል መሆኑን ትውልዱ ታዝቧል። ለህዝብ
ህዝብ ከህዝብ ጋር በነጻነት ለነጻነት የኖረው ከአንደበቱ አንዳች ክፋት ከስራው አንዳች ጥፋት ያልተሰማበት ነጻነት በህዝብ እንባና ሐዘን ተሸኘ። ኑ ሰውን እንብላ ሲል የነበረው ደበበ ደግሞ እንደ ቦደል በካሳ እፍኝ በማይሞሉ ሰዎች ተቀብሯል። ለዚያውም በብልጽግና ሹሞች። አሟሟቴን አሳምርልኝ በሚል አገር ውስጥ የኖረው ነጻነት በእርግጥም ህይወቱን ፍጻሜው እንዲያድርጎታል። በአገር ልጆች መከራ ላይ ቢያንስ ከበዳዮች ጎን አልቆመምና በዚያ ሰፈር ሆኖ አለመታየት እንደ ነጻነት ያስደርጋል። ሙያቸውንም ወገናቸውንም ጠብቀው የኖሩ ሰዎች ምን እንደሚመስሉ እንዴት እንደሚከበሩም ነጻነት አሳይቷል። ሰውን አክብሮ የኖረው ነጻነት በሰው ተከብሮ ኖሯል። ለሱ በእርግጥም ሰው ክቡር ፍጡር ነበር። እናቴ የምትለኝ ሁል ጊዜም አንዳንድ ነገሮች ስናገር አሁን ይህ ሰው ፊት የሚወራ ነው ትለኛለች በልጅነቴ። ስለዚህ ሰው የተከበረ ነገር ነው። ከሰው በላይ ማንም የለም በምድር ላይ። እግዚአብሔርም ሲመጣ የሆነው ሰው ነው። ስለዚህ ያ የኔ አመለካከት። ሰው ስትሆን ትቀጥላለህ። የሆነ ነገር ውስጥ ከተጎሸቅ ግን ትወሸቃል። ኪነ ጥበብን ለወገኖቹ መጋደያ ያለዋለ፣ አንደበቱን ክፉ ለመናገር ያልተጠቀመ፣ ተሰጥኦውን ለክፋት ያለዋለ፣ አስደናቂ የመፍጠር ችሎታውን ሁሉንም እንደ አመሉና እንደ ዕድሜው ለማዝናናት የተገለገለበት ነጻነት አርፏል። በዚህ ተግባሩ ግን የህዝቡን ሁሉ ክብር አግኝቶበታል። የቀድሞው የፖለቲካ ፓርቲ አባልና የፖለቲካ ድርጅት መሪ ሙሼ ሰሙ በፌስቡክ ገጻቸው ላይ የጻፉት ነገር ለዚህ ጥሩ ምስክር ነው። አቶ ሙሼ እንዲህ አሉ። የነጻነት ወርቅነህ ህልፈት ከጥቂቶች በስተቀር ወጣት፣ አረጋዊ፣ ሴት፣ ወንድ፣ ብሔር፣ ብሔረሰብና ሃይማኖትን ሳያማክል ሁላችንንም ሐዘንና ጸጸት ውስጥ የከተተና ያስተባበረ መንፈስ ፈጥሯል። የጥላቻ፣ የክፋት፣ የዘርና የሃይማኖት ልዩነት የሁሉም ነገር መለኪያና ሚዛን በሆነበት በዚህ ዘመን ይህ እንዴት ሊሆን ቻለ?